በቅዳሴ መጨረሻ ላይ በሰላም ግቡ ብለው ካህናቱ ሲያሰናብቱ እኛ ምንድነው ማለት ያለብን? የቤተ ክርስቲያን ስርዓቱስ ምን ይላል? ምሳሌነቱስ የምንድነው የሚለው መረጃ እንመለከታለን። ኮፒ ሊንክና ሪፖስት ማድረጋችሁን አትርሱ። እንዲሁም ደግሞ ፎሎ እያደረጋችሁ የበለጡ መረጃዎች እንዲደርሷችሁ እንድታደርጉ ጠይቃችኋለሁኝ። እንግዲህ በቅዳሴ ሰዓት ላይ ድርገት ቁርባን ስጋውንና ደሙን አቀብለው ካህናቱ ከተመለሱ በኋላ ካህናቱ ይመለሱና እንደ መጽሐፉ ዋናው ቄስና ዋናው ዲያቆን ናቸው የሚያሰናብቱት። ሌሎቹም ያው አብረው ይወጣሉ። በእርግጥ ነገር ግን ሁለቱ ናቸው አሰናባቾች። ቄሱ እግዚአብሔር ከእናንተ ጋር ይሁን ብሎ ያሰናብታል፣ ዲያቆኑ ደግሞ በሰላም ግቡ ይላል። እና ምሳሌነቱ የምንድን ነው ብለን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ባረገ ጊዜ ሐዋርያት ከዓይናቸው እስኪጠፋ ድረስ እስኪሰወር አይደለም እስኪጠፋ ድረስ ወይም ደግሞ እየራቀ ሄዶ ደመና ጋርዳው በርቀት አይደለም፣ ርቀት ማለት መሰወር ማለት ነው። በርቀት ግን እየራቃቸው ሄዶ ከዓይናቸው እይታ ውጭ እስከሚሆን ድረስ ይመለከቱት ነበረ። በዛው በደብረ ዘይት ተራራ ቆመው ይመለከቱ ነበረ። በኋላ ሁለት መላእክት ነጫጭ የለበሱ መላእክት መጥተው እናንተ የገሊላ ሰዎች በዚህ ቆማችሁ ምን ትመለከታላችሁ? ወደ ላይ ከእናንተ ተለይቶ የወጣው ኢየሱስ እንዲሁ ተመልሶ ሲመጣ ደግሞ ትመለከቱታላችሁ፣ ታዩታላችሁ ብለው አጽናንተዋቸዋል ማለት ነው። ተስፋ ሰጥተዋቸው ከዛ በኋላ እነሱም ከደብረ ዘይት ወደ ኢየሩሳሌም ተመለሱ ይለናል። የሐዋርያት ሥራ ምዕራፍ 1 ከቁጥር 10 ጀምሮ 9 10 ጀምሮ 11 ላይ ደግሞ የበለጠውን ይነግረናል ማለት ነው። ስለዚህ እነዚህ መላእክት የቄሱና የዲያቆኑ ምሳሌ ናቸው ማለት ነው። ዲያቆኑ በሰላም ግቡ ብሎ ያሰናብታል። ከዛ በፊት ግን ያለውን አጽናኝ ቃል ደግሞ ቄሱ እግዚኦ መሐረነ ክርስቶስ ብሎ እግዚአብሔር ይፍታ፣ እግዚአብሔር ከእናንተ ጋር ይሁን፣ ሰላም እግዚአብሔር ከእናንተ ጋር ይሁን ብሎ ያሰናብታል ማለት ነው። ነገር ግን በዚህ ሰዓት ላይ ምዕመናን በሰላም ግቡ ብሎ ዲያቆኑ ሲያሰናብት ምንድን ነው የምንለው ሲባል አሜን ብቻ ነው። በሰላም ግቡ ሲባል አሜን ነው የሚባለው። መቼም ሌላ ምንም የሚባል ነገር የለም አይደለ? ነገር ግን እንደተለምዶ ሆኖ ብዙዎቻችን የምንሰማው ዲያቆኑ በሰላም ወደ የቤታችሁ ግቡ ሲል አሜን በሰላም ቆዩን እናንተም ብለው የሚሉ አሉ። ያው በየዋህነት ነው፣ ምንም አላሉም እንዳይባል ሊሆን ይችላል። እርግጥ ኃጢአት በደል ሆኖ የሚቆጠር አይደለም ይሄ። ነገር ግን ልማድ አለ አይደለ? በቃ ሰላም ግቡ ሰላም ሂዱ ተባብለን በዓለማዊ ሕይወቱ ስንሆን አሜን እናንተም ሰላም ቆዩን አይደለም እንባባለው። ያ ልማድ መጥቶ ቤተክርስቲያን ላይ ይመስለኛል በሰላም ወደ የቤታችሁ ግቡ ሲባል አሜን ተብሎ መሄድ ሲገባ ብዙዎቻችን ያው ልማዱን ይዘን መተን ግን በሰላም ግቡ ሲባል አሜን እናንተም በሰላም ቆዩን ይላሉ። ቄሶቹም ያው ቀድሰው ካቆረቡ በኋላ ወደ ቤታቸው ነው የሚሄዱት። እነሱም በተጋቡ ደወል ነው ለአገልግሎት ነገ ተመልሰው ደግሞ የሚመጡት እኩል ከምዕመናኑ ጋር ለአገልግሎት የሚሰደሩትና በሰላም ግቡ ሲባል አሜን ተብሎ ብቻ መሄድ ይገባል እንጂ በሰላም ቆዩን የሚለውን የልማዱን ነገር ተወት ብናደርገው የተሻለ ነው ማለት ነው።